ይሄ ድል የተሰበረ ድል የተወሰደ ስለሚባለው ዝባዝንኪ እውነት ነው ወይ የሚወሰድ አለ ግን እሺ ካለስ እንዴት ነው የሚመለሰው የሚለውን ነገር በዝርዝር አስቃኛችኋለሁ። እስከዚህ ቪዲዮ ፍጻሜ አብራችሁ ቆዩ። ሰብስክራይብ፣ ላይክ እና ሼር አድርጋችሁ ጀምሩ ቪዲዮውን። ሰላም ጤና ይስጥልኝ፣ እንደመሰነበታችሁ። እንግዲህ ባለፈው በቀጣይ ቪዲዮ የአይነ ጥላ የሰውን ህይወት የሚያበላሽ ድላችሁን የሚሰብር ከሰው ጋር እንዳትግባቡ የሚያደርግ ማንነታችሁን የሚያበላሸው ምንድን ነው የሚለውን በቀጣይ ቪዲዮ አመጣላችኋለሁ ባልኩት መሰረት አሁን ይዤላችሁ መጥቻለሁ። እድል የሚወስድ ነገር አለ ወይ? አዎ አለ። መጀመሪያ በዚህ እንስማማ። አለ። እድል ይወሰዳል ወይ? አዎ ይወሰዳል። እንደዚህ ህይወታችን የሚያበላሹ እነዚህ አይነ ጥላ አጋንንት፣ ለስንፈተ ወሲብ የሚያጋልጡ አጠቃላይ የአጋንንታዊ አሰራሮችን የሚያደርግብን ችግር አለ ወይ? አዎ አለ። ምንድን የሚያደርገው? ከስራ ጋር አልገጥም ማለት ህይወታችሁ ስራ ማጣት፣ ሁልጊዜ የሄዳችሁበት ነገር ሁሉ መበላሸት እንጂ እማይሳካ፣ ውበታችሁ በሰው ፊት እንዳይታይ፣ ሙያችሁ ችሎታችሁ በሰው ፊት ማይረባ ሆኖ እንዲታይ፣ ከናንተ ያነሰ ሙያ ከናንተ ያነሰ ችሎታ፣ እውቀት፣ ልምድ፣ ተግባቢነት፣ ንግግር ችሎታ ያላቸው ሰዎች ላይ ሲደርሱ እናንተ ታች ወርዳችሁ ትርመሰመሳላችሁ። ምንድን ነው ምክንያት? አይነ ጥላ የሚባለው ሁልጊዜ የሰውን ልጅ ችሎታውን ደብቆ አቅሙን ደብቆ ሁሉን ነገር ደብቆ ባዶ አድርጎ ማሳየት ነው። መጨረሻ ደግሞ ተስፋ ቆርጠህ ራስህን እንድታጠፋ ምናምን ያደርጋል ማለት ነው። በቃል ብናገር እንዳይረሳ ብዬ በጽሁፍ ስላዘጋጀው ላንብብላችሁ። የሰው ልጅ ገጽታ ችሎታና ውበት ለሰዎች እንዳይታይ ይሸፍናል። በሰው ዘንድ እንዲጠላ፣ ተስፋ እንዲቆርጥ፣ ስራውና እድሉን መሰወር፣ ባህሪውን አጥቶ ወደ ራሱን እስከ ማጥፋት ድረስ እንዲሄድ ያደርጋል። ሰው ያለምንም በቂ ምክንያት ከመሬት ተነስቶ እንዲጠላችሁ ያደርጋል። በጋብቻ፣ በስራ፣ በትምህርት፣ በማህበራዊ ህይወት ላይ ትልቅ እንቅፋት በመፍጠር ሁልጊዜ መንገዳችሁ ላይ እንቅፋት ያስቀምጣል። ሁልጊዜ በገባችሁበት ሁሉ ማለት ንግድም ጀምሩ፣ ትምህርት ጀምሩ፣ ምንም ጀምሩ የሰውን አእምሮ አካልና መንፈስ ሙሉ በሙሉ በመቆጣጠር ህይወትን ማበላሸትና ወደ ጥፋት መምራት፣ የሰውን ልጅ ሰላም ማጣት፣ ፍርሃት፣ ድብርት፣ የአእምሮ መታወክና የውስጥ ሰላም ማጣት፣ ሰው ከእግዚአብሔር ከጸሎትና ከቅድስና ህይወት እንዲርቅ ማድረግ። በአጠቃላይ ችግሩን እናንተ ጋር ያለ ስለሆነ ለእናንተ መንገድ አያስፈልገኝም ስለምታውቁት አይነ ጥላ እንዴት እንደሚያሰቃያችሁ በፍቅር ህይወት ስትገቡ ማውራት እንጂ ወደ ተግባር መሄድ አትችሉ። እዚህም ጋር ማውራት፣ እዛም ጋር ማውራት፣ እዛችም ጋር ማውራት፣ 24 ሰዓት ስልካችሁ ላይ ጆሮአችሁ ላይ አይነቀልም። ወደ ተግባር ግን አትገቡም። ለምን? ሂዶ 11ኛው ሰዓት ላይ ሲደርስ ፌል ያደርጋል። ለምን? ስራ ትጀምሩና ደህና እየሰራችሁ ጥሩ ውጤታችሁ ትርፋችሁ ቆንጆ እያለ ከስተመር ምናምን እየወጣላችሁ እያለ በመሃል ትተውታላችሁ። እናንተው ራሳችሁ በምን እንደሆነ ሳታውቁት በአንዴ ስራችሁ ይቀሰቅሳል። ትምህርት ትጀምራላችሁ፣ እንደሰው ትንሽ ትሄዱና ታቋርጡታላችሁ። ምንድን ነው እሺ መፍትሄው? እንዴት ነው ታዲያ የሚመለሰው? የተወሰደ ድል ቅድም ያል የዘርዘራችን ነገሮች እንዴት ነው ወደ ኖርማሉ የሚመለሰው? ሚዲያ ላይ መፍትሄ ተብሎ ብዙ የሚወሩ ነገሮች አሉ። ያው እኔም እንግዲህ ማወራው በሚዲያ ነው እንደምታውቁ። እሱ ግን 100% ነው ብዬ እኔ አላምንም። በ50% ሊሆን ይችላል። የቱ ይሄ መፍትሄ ተብሎ የሰማችሁ በማስረጃ ልንገራችሁ። መፍትሄው አንድና አንድ ነው። እርሱም ወደ እግዚአብሔር መቅረብ። እንዴት እንቅረብ? ቤተክርስቲያን እኮ ሄዳለሁ፣ ጸበለኝ ያደርኩበት ቦታ የለም። ብዙ ቦታ ሄጃለሁ፣ የባህል ሕክምና ሞክሬያለሁ፣ የሳይካትሪስት አማክሬያለሁ፣ ለጭንቀቴ ብዙ ሞክሬያለሁ፣ ግን ጠብ የሚል ነገር የለም ካላችሁ መፍትሄው አንድና አንድ ነው። የዳዊት መዝሙርን ታጠቁት። እንዴት መታጠቅ እንዳለባችሁ እነግራቸዋለሁ። እንዴት ነው መታጠቅ ያለብን? የዳዊት መዝሙር ዛሬ ልብ ላለው ሰው የመጨረሻ መፍትሄውን በተግባር የሚያይበትን ማረጋገጫውን እነግርሃለሁ። ተጠቀምና 41 ቀን ሳታቋረጥ አሁን የምነግርህን ነገር ተግብረህ ውጤት ካጣህ እኔን ውሸታም ብለህ በሚዲያ ስደበኝ። በሚዲያ ደውል አይደለም ሰው እየሰማ ውሸቱን ነው ይሄ የተናገረው ነገር ውሸት ነው ብለህ በሚዲያ ስደቡኝ፣ ውቀሱኝ፣ አዋርዱኝ። ህይወታችሁ ላይ ለውጥ ካላያችሁ አሁን ምነግራችሁን መፍትሄ ተጠቅማችሁ በስንፈተ ወሲብ ውስጥ ጨለማ ውስጥ የምትማቀቁ ሰዎች፣ በተለያየ የአይነ ጥላ በገንዘብ ብክነት ከሰው ጋር ባህሪያችሁ አልገጥም ብሎ መከራ የምታዩ ሰዎች
ስራ በየሄዳችሁበት እየተዘጋ በጥቅሉ ቅድም ያወራናቸው ነገር ውስጥ እየዳከራችሁ እየማቀቃችሁ ደም እንባ እያለቀሳችሁ ያላችሁ ምንድነው መፍትሄ? ምንድነው የሚሻለኝ? አንዳንዴ ሰውነታችሁ ጠረን እንዲቀይር የሆነባችሁ ሰዎች የላችሁም? በንጽህና እየኖራችሁ የሰውነታችሁ ጠረን ሰው አላስጠጋ ብሎ መከራ የምታዩ ሰው የላችሁም? ይሄ እውነት የንጽህና አለመጠበቅ ይመስላችኋል? ወይስ ደግሞ በሰውነታቸው ውስጥ የሚያፈራው ባክቴሪያ የኖርማል ጠረን ይመስላችኋል? አይደለም። ይሄ ቅድም የዘረዘርናቸውና እነዚህ መሰል ችግሮች በአጋንንታዊ ወይም ደግሞ በዓይነ ጥላ መንፈስ የሚመጡ ናቸው። ከዚህ ችግር ለመላቀቅ ለአንድና ለመጨረሻ ጊዜ ከፈለጋችሁ አሁን የምነግራችሁን መዝግባችሁ ያዙ። የዳዊት መዝሙር። በነገራችን ላይ ክርስቲያኖች ብቻ አይደላችሁም ይሄንን የምታነቡልኝ፣ ሙስሊም እህቶቼ፣ ወንድሞቼ፣ በዚህ ችግር ውስጥ ያላችሁ ሰዎች ሃይማኖት ቀይሮ አላልኳችሁም። እኔ ስለ ሃይማኖት ተናግሬም አላቅም፣ አይመለከተኝም። እኔ የተዋህዶ ልጅ ነኝ። ስለ ተዋህዶ እምነት ብቻ እናገራለሁ። ሌላው ሰው የፈለገው እምነት መከተል ይችላል። የማንን እምነት አከብራለሁ እንጂ አልሰድብም። ስሳደብም አታውቆኝም። ማንን መክቼ አላቅም። ነገር ግን እምነታችሁን ባላችሁበት ናችሁ። ጴንጤም ሁኑ፣ ኦርቶዶክስ ሁኑ፣ ዋቄ ፈታው ነው፣ ሙስሊም ምንም ሁኑ፣ ይሄን አሁን የምነግራችሁን ነገር አንብቡት እና ከገባችሁበት አሁን ቅድም ከዘረዘርናቸው ስቃይ ውስጥ ትወጣላችሁ ነው ማለት። አዳምጡ። የዳዊት መዝሙር ያዝልኝ። መዝሙር 3 እያያዛችሁ ነው፣ በደንብ ያዙ። መዝሙር 3 መዝሙር 4 መዝሙር 5 በጥቅሉ ከ3 እስከ 8 ሁልጊዜም ጠዋት ይሄን መርግም ያለባቸው ከ3 እስከ 8 መዝሙር 11 መዝሙር 12 መዝሙር 22 መዝሙር 24 መዝሙር 26 መዝሙር 34 መዝሙር 40 መዝሙር 50 መዝሙር 55 መዝሙር 56 መዝሙር 58 መዝሙር 60 መዝሙር 62 መዝሙር 67 መዝሙር 68 መዝሙር 69 መዝሙር 90 መዝሙር 108 መዝሙር 135 መዝሙር 139 መዝሙር 150። ይሄ የመዝሙር ክፍል ከመዝሙር 1 እስከ መዝሙር 150 ያለው የመዝሙረ ዳዊት ክፍል በእነዚህ ውስጥ የሚጠቃልል ስለሆነ ነው ያልተካተቱት። ብዙዎቻችሁ የለመዳችሁት የዳዊት መዝሙር የሰኞ የማክሰኞ እየተባለ 30 በንጉሥ ተከፋፍሎ ያለውን እሱን ነው የምታውቁት አለ። በጣም ጥሩ፣ በጣም ጥሩ። ይሄንን ጴንጤሙን፣ ኦርቶዶክስሙን፣ ሙስሊሙን ሙስሊም ከሆናችሁ ምናልባት ቤታችሁ ይሄን መጽሐፍ ይዛችሁ ስትገቡ ሌላ ችግር እንዳይገጥማችሁ፣ ሃይማኖት የቀየራችሁ እንዳይመስሏቸው ሰዎች፣ ሌላ ሰው ክርስቲያን የሆነ ሰው እየሰበካችሁ እንዳይመስሏቸው በስልካችሁ አንብቡት። ምንም ችግር የለው። እኔ ቁርአን አነባለሁ። ቁርአን እኔ በደንብ ነው የማነበው። ቁርአን የሚገርማችሁ ማወቅ ስለምፈልግ ማለት ነው። ማወቅ ስለምፈልግ ቁርአን በደንብ አነባለሁ። ሁሉንም መጽሐፍ ቅዱሶች አነባለሁ። 66ቱን 80ዱን የራሴን 70 ሌሎችን ሁሉ አነባለሁ። መጽሐፍ አነባለሁ። ቁርአን በደንብ ነው የማነበው። እቤት ያለው ቁርአን የሚገርማችሁ ማወቅ ነው። ምን ችግር አለው? ግድ ሙስሊም ሆነ አይጠበቅብኝም ቁርአን ለማንበብ አይደለም። ስለዚህ ሙስሊም ወንድሞቼ እህቶቼ ይህንን በስልካችሁ አንብቡት። በስልካችሁ ይህን አንብቡት። ኦርቶዶክስ ለሆናችሁ እምጨምራችሁ ይሄን እንዳለ ሆኖ ውዳሴ ማርያምን በየዕለቱ ማለት ነው በየቀኑ ከሰኞ እስከ እሑድ አድርሱ። ሰኞ ዕለት የሰኞን ብቻ አይደለም፣ ሰኞ የሰኞን፣ ማክሰኞ የማክሰኞን፣ ረቡዕ የረቡዕን አይደል የምታደርጉት። 9 ሰዓት ተነሱና ውዳሴ ማርያምን ከሰኞ እስከ እሑድ በየቀኑ ከሰኞ እስከ እሑድ ከሰኞ እስከ እሑድ ከሰኞ እስከ እሑድ አድርሱ። በየቀኑ ማለት ከቻላችሁ። ካልቻላችሁ በጣም የሚከብዳችሁ ከሆነ የየዕለቷን ውዳሴ ማርያምን ድከሙ። ከዛ አቅም ካላችሁ ከዮሐንስ ወንጌል 1 ምዕራፍ ብቻ አንብቡ። መቼም ለአንድ ምዕራፍ የሚሆን ሰዓት መቼም አታጡ። ውዳሴ ማርያም የተሸከመው ሰይፍ፣ የዳዊት መዝሙር የተሸከመው ቀስት፣ የጠላትን ዓይን የሚወጋ ቀስት ማለት ነው። የአጋንንትን ሴራ የሚቆራረጥ ሰይፍ ውዳሴ ማርያምና የዳዊት መዝሙር ተሸክመዋል። ውሸት ነው ወይስ እውነት ነው? ሞክርና አብረን እንይ። ይሄዋለሁ በግልጽ ነው የምናገረው። ወጥቼ በሚዲያ ነው የምናገረው። ራሴ እየታየው ነው የምናገረው። 1
ውሸት ካገኛችሁበት 41 ቀን ሳታቋርጡ ይሄን አድርሱና የሚመጣውን ተአምር አብረን እናያለን። ይሄን ካደረጋችሁ የገባችሁበት ቅድም የዘረዘርናቸው የአጋንንት አሰራሮች ቀስ እያለ መስመር ይዟችሁ ይገባል። የተሳሰረው የተሸፋፈነ ነገር በሙሉ እየለቀቀ ይመጣል። ኮሜንት ላይ ምን ብሰራላችሁ በቀጣይ ይሄን ስራልኝ ብላችሁ ኮሜንት ላይ አስቀምጡልኝ። በነገራችን ላይ ሰብስክራይብ አድርጋችኋል? እስካሁን 3 ነገር እንድታደርጉ አደራላችኋለሁ። ሰብስክራይብ፣ ላይክ እና ሼር አድርጉ። ቤተሰብ ሁኑ።